ሰላም ለእናንተ ይሁን። የእግዚአብሔር ወንድሞችና እህቶች እንግዲህ በዚህ ሰዓት ልንጀምር ያለነው እንደተገለጠው የክርስቲያን መታወቂያ ወይ ማንነቱ ምንድን ነው የሚለውን እንግዲህ በዚህ አርዕስት ላይ ነው ልንሰራ ያሰብነው። ይህንም ያለ ምክንያት አለም የተነሳንበት። ይህንም ስንነሳ እንግዲህ በራሱ ክርስትና አጠቃላይ የእግዚአብሔር ፍጥረት ምን ላይ ያለ ነው፣ ምን ይመስላል፣ ያለንበት ሁኔታ ምንድን ነው እያመለከተ ያለው። የዚህ ሁሉ እንግዲህ የምናየው የሚከሰተው በተለይ ክርስቲያን ተብሎ በተጠራው ማህበረሰብ ውስጥ እየተንጸባረቀ ያለው እየታየ ያለው ነገር ምን ከሰተው፣ ምን አመጣው የሚለው እንግዲህ ወንድማችንም ቅድም ሊገልጸው እንደነበረው ከአዳም እንግዲህ ውድቀት እንግዲህ ያ በእግዚአብሔር መልክና ምሳሌ የተፈጠረው ከዛ እንግዲህ መነሻ አድርገን ነው እንግዲህ የምንነሳውና ከዛ ስንነሳ እውነተኛ ምንጩን እንድናገኝ ያስችለናል። ወዴት ነው ክርስትናው እየዞረ ያለው? ወዴት ነው መልኩን መታወቂያው አሁን ወዴት ነው እያዞረ ያለው? ወዴት ነው እያነጣጠረ ያለው? ኬት ነው ራሱን ለማወቅ የሚሞክርበት ምንጩ ትቶ ማለት ነው። እንግዲህ ለዚህ አዳምና ሔዋን እንግዲህ የወደቁበትን ስንነሳ ምንድን ነው ብለን ስንመለከት እግዚአብሔር የሰጣቸው እግዚአብሔር እነሱንም ያሳያቸው ያንን የተሰጣቸውን ያሳያቸውን ነገር ኤክስፕሎር ከማድረግ ይልቅ አዳምና ሔዋን ወደ ሌላ እይታ ውስጥ ወይ ወደ ሌላ መንገድ ውስጥ ወይ ወደ ሌላ ሚንስ ውስጥ ነው የቀጠሉት። የተፈጠሩት እንደ እግዚአብሔር መልክና እንደ መልካችን እንደ ምሳሌያችን ንፍጠር ብሎ እንግዲህ የተካፈሉት የመጣላቸው ሲጀምሩ ያ የነገሩ ምንጭ የፈጣሪው ስብና እንግዲህ ወደሚለብሱበት በዛ በሱ ራሱ የነገሮች ምንጭ ሆነው በእግዚአብሔር መልክና ምሳሌ ተፈጥሮ ሳለ ያ የተፈጠሩበትን ምሳሌና መልክ ኤክስፕሎር ከማድረግ ይልቅ ዘወር ያሉት ወይ የተጠቀሙበትን ሚንስ ራሳቸውንም እንግዲህ ወደ ተሻለ ነገር ለማምጣት ይሁን የተሻለ ነገር እንፈልጋለን ብለው እባቡ እንግዲህ ሰይጣን እባቡ ተመስሎ ያሳሳታቸው ሲያስቀምጥም የተናገራቸው አንድ ቃል አለ። ምን አላቸው? ሴቲቱም ይላል እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዘዋለን አላት። ሴቲቱ ለእባቡ አለችው በገነት ካለው ከዛፍ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ፣ አትንኩ። እባቡ ለሴቲቱ አላት ሞትንም አትሞቱ፣ ከእርሷን በበላችሁ ቀን ዓይኖቻችሁ እንዲከፈቱ
እንደ እግዚአብሔር መልካምና ክፉ የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ እግዚአብሔር ስለሚያውቅ ነው እንጂ። ሴቲቱንም ዛፉን ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእሷ ጋር በላ። እዚህ ጋር እባቡ እንግዲህ ያስቀመጠበት ቃል አለ። ምን ይላል? እንደ እግዚአብሔር መልካምና ክፉ የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። እንግዲህ ኤክስፕሎር ሊያደርጉ የተሰጣቸው እግዚአብሔር አለ። የተሰጣቸው መልክ አለ፣ የተሰጣቸው ምሳሌ አለ። በዛ መልክና ምሳሌ ደግሞ ይኖሩት የተገቡት እውቅና ሊሰጡት የተገባው ሊከተሉ የተገባው ፕሪንሲፕል አለ። መነሻቸው መሆን የሚገባው ክፉና መልካሙ ለተባለው ያውቁ ዘንድ ሳይሆን እግዚአብሔር የሰጣቸው መልክ አለ፣ ምሳሌ አለ። ይህን ነበር እግዚአብሔር እነሱን ያወቀበትን ማወቅ፣ የእሱ መልክና ምሳሌ ምን እንደሆነ በዛ ውስጥም እንግዲህ ግዙ፣ ተባዙ፣ ምድሪቷን ሙሏት ብሎ በሰጣቸው ሪስፖንሲቢሊቲ፣ አካውንታቢሊቲ ህይወታቸውን መምራት ሲችሉ ምድሪቷንም እግዚአብሔር በሰጣቸው ኦቶሪቲ በሰጣቸው ፕሪቪሌጅ መጠቀም ሲችሉ ኤክስፕሎር ማድረግ ሲችሉ ይህንን መልክ በሰጣቸው ኦቶሪቲ በሰጣቸው ዞን በሰጣቸው ኢንቫይሮንመንት ክልሉን ገደቡን ወደ ሌላ ደግሞ ያልተፈለገ ቀውስ ውስጥ እንዳይገቡ ያ የሰጣቸውን ኢንቫይሮንመንት በሰጣቸው መልክና ምሳሌ በሰጣቸው ሪስፖንሲቢሊቲ ኦቶሪቲ ፕሪቪሌጅ ኤክስፕሎር ማድረግ ሲችሉ አይኖቻቸውን ወደማያስፈልግ ነገር የከፈቱት ሌላ ነገር ኤክስፕሎር ለማድረግ እሷም ያለችው ለዓይን ያማረ ጥበብ ብላ የተሰጣት እኮ የእግዚአብሔር ጥበብ አለ። በዚህ መልኩስ ምሳሌ ውስጥ ኤክስፕሎር ብታደርግ የተሰጣት ጥበብ አለ። ኤክስፕሎር ሊያደርጉት የሚገባ እነሱንም በዚህ በተሰጣቸው መልክና ምሳሌ እንዲኖሩ በበላይነታቸው እንዲኖሩ በኦቶሪታቸው እንዲኖሩ በፕሪቪሌጃቸው እንዲኖሩ የሚያስችላቸውን ያን የተሰጣቸውን ኢንቫይሮንመንት ኤክስፕሎር ማድረግ ሲችሉ ወደ ሌላ እይታ ውስጥ ራሳቸውን ማምጣታቸው እንግዲህ እንደተባለው ቶታሊ የተሰጣቸውን ነገሮች ሁሉ ወደሚያጡበት ሌላም ስፍራ ላይ የእግዚአብሔር ቃል ሲያስቀምጥ የእግዚአብሔር ልዩነት የለምና ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርን ክብር ጎሏቸዋል። ከተሰጣቸው ከዚህ ግሎሪ የሚጎሉበት ይህን የተሰጣቸውን ግሎሪ ኤክስፕሎር ከማድረግ ይልቅ አይኖቻቸው ረብ ወደ ሌለውና ወደ ሞት የሚያመጣው ይህም በሞት በበላችሁ ጊዜ ትሞታላችሁ ተብሎ የተሰጣቸው ማስጠንቀቂያ እያወቀችም እንግዲህ ያንን አልፋ የተሰጣትን ክብር ወደምጥልበት ከዛም እግዚአብሔር ከሰጣቸው ኦቶሪቲና ፕሪቪሌጅ ጠቅላላ የሚጎሉበትን ወደ አሜኬላና ሾህ ወደሚያበልቅበት ህይወት ውስጥ መሬት ወደሆነ ህይወት ውስጥ ሰው ጥሩና ግሩ እንግዲህ በላቡ ወደሚኖርበት ከእግዚአብሔር በረከት የሚጎልበትን ነገር እንድናይ አድርጎናል። እንግዲህ ዛሬም ከዛ እንግዲህ የጀመረ ይህ አይነት እይታ እንግዲህ አይኖቻቸው የተከፈተው ወደ ሌላ ዓለም ውስጥ ወደ ሞት ዓለም ውስጥ ወደ ጥረህና ግረህ የሚባል ወደ አሜኬላና ሾህ ከዛም በኋላ አዳምን እንደ ራሱ መልክና ምሳሌ እየወለደ የቀጠለበት ያ የተሰጠው መልክና ምሳሌ እንዳይቀጥል ሌላ መልክና ምሳሌ እንግዲህ ሰዎች ራሳቸው ሊያውቁ በማይችሉበት ኮንፊውዝ ወደ የሚሆኑበት የተሰጣቸውን የመጀመሪያ አይዴንቲቲያቸውን ጥለው እንግዲህ ወደ ሌላ ካልቸር፣ ወደ ሌላ አስተሳሰብ፣ ወደ ሌላ አመለካከት፣ ወደ ሌላ ልምምድ ውስጥ ራሳቸው
ኃጢአት ወደ ብሎ እግዚአብሔር ቃል የሚያስቀምጠው ወደ ከፋው እርስ በርሳቸው ወዳለ ጠላትነትና አብረው መኖር ወደማይችሉበት ዳይሜንሽን ላይ ሰዎች ደርሰዋል። ዛሬ እንግዲህ የምናየውን ክርስትና ተብሎ የተቀመጠው ከቸርች ተብላ እንግዲህ የእግዚአብሔር ቤተክርስቲያን ተብላ ከምትጠራው አንጻር ብንመለከት፣ በፖለቲካ ውስጥ ባለው የክርስቲያን ተሳትፎ ውስጥ ብንመለከት፣ በኢኮኖሚ ባላቸው ተሳትፎ ውስጥ ብንመለከት፣ ይሄ እንግዲህ ክርስቲያን የተባለው እንግዲህ ዛሬ እንግዲህ ለምናየው ቀውስ ለምናየው ትልቁ አስቸጋሪ ሁኔታ፣ አሳዛኝ ሁኔታ ኤክስፒሪየንስ የሚደረጉትም ለሰዎች ህልውና ጥያቄ የሚፈጥር ክርስትና ይሄ ነው ወይ ማለት ነው ወይ? በእውነት ሰዎች የክርስትና መሰረታቸው ይዘው ሊቀጥሉ ችለዋል ወይ? ይህን ነው ወይ በክርስቶስ ሰው ወይ ከእግዚአብሔር ጋር ባለው ህብረት ውስጥ እንዲህ አይነት አመለካከትና እይታ ኦቶሪቲው ፕሪቪሌጁን ያ የነበረውን ግሎሪ ያ የእግዚአብሔር መልክና ምሳሌ የሚያስጠብቀው የሆነው ሳይሆን ሰዎች ወደ ሰልፍ ሴንስ ሰልፋቸውን ከፍ የሚያደርጉበት ክብራቸውን የሚፈልጉበት ከእግዚአብሔር ክብር የመጉደላቸው እንግዲህ ይህንን ክብር የሚገለጥበትን ነገር ከመፈለግ ይልቅ ሰዎች ወደ ራሳቸው ክብር ወደ ራሳቸው ሀሳብና ወደ ራሳቸው ሞቲቭ ኢንተረስት ዞር ያሉበት ነገር እንግዲህ የምንኖርበት ምድር ውስጥ እንግዲህ ትልቅ ከፍተኛ የሆነ ጥፋትና ክርስትና እንግዲህ በሰዎችም ዘንድ ወንጌል ራሱ እንቅፋት ለሰዎች መዳኛ ሳይሆን እንቅፋት የሚሆኑ ሆነው የተገለጡበት ነው። እንግዲህ ክርስትና እንመለከተው የክርስትና መንኮታኮትን ነው የምናየው። ስለዚህ ይህንን ነው እንግዲህ ይህንን መልስ ደግሞ ለማግኘት ይህንን የተለያዩ እዚህ ፍጥረታዊ ዓለም ውስጥ ምንፈልጋቸው ክብሮች፣ ምንፈልጋቸው እውቅናዎች፣ ምንፈልጋቸው አካሄዶችና አኗኗሮች፣ ዘይቤዎች ሳይሆን የግዴታ ወደ ኦሪጂኑ ወደ ከመጀመሪያው ወደ ነበረው ክብራችን ከጎለንበት ክብር በክብር እንድንኖር በኦቶሪቲ በፕሪቪሌጅ እንድንኖር ወደ አረገን የግዴታ እንድንመለስ ያስፈልጋል። ከዚህ ክብር የመጉደላችን ከዚህ መልክ ከዚህ ምሳሌ ከዚህ እግዚአብሔር ከሰጠን ኢንቫይሮንመንት ወጥተን ለሰልፋችን ራሳችንን ለእኛነታችን አሳልፈን መስጠታችን እንግዲህ አሁን የምናየውን አስቸጋሪ አሳዛኝ ሰዎችም መልስ እንግዲህ ወደ ወንጌል እንኳን ለማየት የማይችሉበት ሁኔታ ፈጥሯልና እኛም እንግዲህ የክርስቲያን ትክክለኛው አይደንቲቲ ሰው ወደ ፈጠረው ወደ ነገሮች ምንጭ ወደ ሆነው እስካልተመለስን በዚህ ውስጥ እንግዲህ እውነት ውስጥ የውድቀቱን ትንሣኤ ሊያመጣበት የሚችልበት ብቸኛ መንገድ እንግዲህ እግዚአብሔር ለሰው ልጅም ከአዳም ከወደቀ በኋላ የሰጠው ልጁ ነው። በዚህ ነው በክርስቶስ ነው እንግዲህ ስራ ውስጥ ነው የህይወታችን መፍትሄ የመዳናችንን መፍትሄ ከዚህ ካለንበት ትልቁ ውድቀት ሰብረን መውጣት የምንችልበት የተለያዩ አሁን የምንሮጥባቸው አካሄዶች ሳይሆን ይህንን ምንጭ የሆነውን ለእኛም ትክክለኛውን ገጽታችንን ወደ ሰጠን ወደ እግዚአብሔር እውነት የመመላሳችን ወደዚህ መሰረታዊ ወደ
ወደ ሆነው እውነት መመልከታችን አይኖቻችንን ዞር ካረግንበት ልናየው ወደሚገባ እውነት ራሳችን ማምጣት ስንችል ብቻ መፍትሄ የምናመጣው። ስለዚህ እንግዲህ ቀጣይ በሚሆነው ትምህርታችን እይታችን የክርስትና አይዴንቲቲ በሚለው ውስጥ የመጀመሪያው ልናየው የሚገባው ጎስፕል የእግዚአብሔር ቃል ለምን በመጀመሪያ እሱ ኮንሲደር መደረግ አለበት። አብሶሉት የሆነው ትሩዙ አብሶሉት የሆነው እውነት ልናገኝ እንችል ከእግዚአብሔር ቃል ውጭ ሌላ የለም። አብሶሉት የሆነ ፐርፌክት የሆነ ለእኛ መዳን ያመጣል ሶሉሽን አብሶሉት የሆነ ሶሉሽን ያመጣል የእግዚአብሔር ወንጌል ነው። ስለዚህ ለዚህ ወንጌል ለምንድን ነው ትኩረት መስጠት ያስፈለገ? አይኖቻችን እግዚአብሔር ከሚለን እውነት አንጻር ራሳችን ማየት ለምን አስፈለገ? እውነተኛው ስለኛ ይሄ ወንጌል በዚህ ወንጌል ውስጥ እውነተኛ አይደንቲታችን ለምን ፈለገ አስፈለገን የሚለውን ነገር ምናይበት ሴሽን ይኖራልና እንግዲህ ይህንን ቀጣይ ነገር እስክናይ ድረስ እዚህ ላይ በደንብ እንድታዩ ምንድን ነው የሰው ልጅ እስከዚህ ድረስ ቀውስ ውስጥ ሊያደርሰው የቻለው? አሁን ያለንበት በጣም አሳዛኝ ሁኔታ ከምን ተመነጨ? ጌታ መቀበል የሚለው ነገር ኮሽት እንድናላይ ያደርጋል። ይሄ ነው ወይ ጌታ መቀበል የሚለው? በቃ ከዚህ ከሚቀመጠው ስርዓቶችና ወጎች ውጪ ናቸው ወይ? ውጪ የሆነውን ላይ ልናይ እንግዲህ የምንገደድበት ክርስትና የሚለውን የምንፈትሽበት ጊዜ ላይ ደርሰናል። ስለዚህ ይህንን እንግዲህ በደንብ ትኩረት ሰጣችሁ ይህንን እንግዲህ ክርስቲያን አይደንቲቲ የሚለውን እንድትከታተሉ በዚህ ውስጥ ያለውን የእግዚአብሔር ሚስጥር እንድታዩ ጋብዛችኋለሁ። ኔክስት ታይም እንግዲህ እስከምንገናኝ ሰላም ለእናንተ፣ እግዚአብሔር ይባርካችሁ።